45,000 ድራም እዚህ ያላት 5,000 ድራም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ላንተ ያልነገርኩሽ ነው 5,000 ድራም ለሀቢባ አሁን የነገረችውን 5,000 ድራም እቺ ልጅ አውጥታ ካሳየች ከ45,000 19 እኔ ጋ ነው 26 እሱ አቀረ 26 5,000 ድራም አሁን ታሳይና እኔ ብሩን ከፍላለሁ። ኮኖ እኔ አሁን አንቺ ሐቅሽን ላወጣልሽ ድምፁ የተላከበትን ቀን አቅርቢልኝ እኮ ነው የምልሽ። ከመስጠቱ በፊት ከሆነ እሱን የላከው ከመስጠቱ በፊት እሱ ሰጠውበት ካለው ቀን በኋላ ከሆነ የላከው ተጠያቂ ነው። አንቺ ሐቃለሽ። ግን እሱን ቮይስ የላከው ይቀን ይቆን እነግርሻለሁ ቀን አለው ነገርሽኝ አይደለም ማምነው ቀን ባየሁት ነው እኮ ዴቱ ቀንና ሰዓት ባየሁት ነው ማምነው። አዎ አውቃለሁ። ግን ማለት ነው አንደኛ ደረጃ ሙባረክ አንተ ጋር ካለ በቃ ተይው። ሙባረክ አንተ ጋር ካለ ያ ቪዲዮ ኦሪጂናል ወደ እሷ ይላከው አንተ ጋር ካለ ንጹህ ጥርት ያለ ስክሪንሾት ቀን የሚያሳይ ስክሪንሾት አድርገህ ላክልኝ። 7 ሰከንድ ናት ቮይሷ። ራሱ ቮይስ ፎርዋርድ አድርግልኝ ስክሪንሾት አድርገህ ላክልኝ። ላክ እሺ ማሪ የብሩስ እሺ አሁን ምንም በቮይስ ማለት አሳማኝ ነገር ብሩን 19,000 ድርሃም የሚያክል ነገር ሰጥቻለሁ እያልሽ ለምንድን ነው በስልክ እንኳን ወይ በቮይስ አንድ ቀን ስለ ብሩ አውጣችሁ ማታውቁት? እኛ በስልክ አናወራም። ቅድም ነግሬሻለሁ። እነዚህ ቮይሶች ያወራችኋቸው አናወራም ካልሽ ከሱ ጋር ያወራውበት ዋትስአፕ ስለ ብር ስለምናምን አናወራም። እኔ አይዴን በጠየቅ ከፈለኩ እንትን ነው ማረገው። አይዴ እንዴት ሆነ ነው የሚለው። ከዛ ለብር ምናምን አላወራም። ምክንያቱ ስለምንገናኝ ከተገናኘ ነው የምጠይቀው። እሱም መልስም አልመለስልኝም። ግን ብቻ እኔ ማራት አላውቅም። ብቻ አልሐምዱሊላህ ወላሂ አልሐምዱሊላህ ከባድ ነው። እሺ በሳምንት ነው የምንገናኘው ብለሽ ነበረ። ሳምንት ሙሉ ስታወሩ አንድም ቀን ስለ ገንዘቡ አውርታችሁ አታውቁም? የሆነ ሰው ከጎን የሆነ ነገር እያላት ነው። ሳምንትም እንገናኛለን፣ በሁለት ሳምንትም፣ በ4 ቀንም በ3 ቀንም እንደዚህ ነው የምንገናኘው። እሱ ቋሚ አይደለም። ለዚህ ነው። እሺ በህግ ለመክሰስ ሞክረሻል? ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9,000 ድርሃም ሰተሽ ገና አይዲ ሳይሰራ ላዩ ላይ 10,000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራክቶች እየሰራሽ እየተቀበልሽ እኔ 5 ዓመት ነው ሰራሁት። አዎ ለቤተሰቦቼ ልኪም እዛው ነበር የምታስቀምጪው? ላ ነው ለቤተሰቦቼ ከፈለኩ 10,000 ብርም 20,000 ብርም እልካለሁ። ግን ለኔ እንደዚህ ያስቀመጡ ለኔ እንደዚህ አርጉ አለ። ባንክ አካውንት ከሷ ጋር ልጨርስ እና ጠይቃለሁ። ባንክ አካውንት አለሽ? የኢማራት ባንክ አካውንት አለሽ? ለኢማራት ምን አካውንት? ለኢትዮጵያ ነው እንጂ ለኢማራት የለኝም። እሺ መዳን ደግሞ ስትሰጥሽ በካሽ እየተቀበልሽ ነበር የምታስቀምጪው? አዎ በካሽ ነው የምትሰጪኝ። በካሽ ነው እሱ ነው የማስቀምጠው። 19,000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው? እኔ 40,000 ድራም ነው 45,000 ድራም ነው አስቀመጥኩት። ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው፣ ግን እንትን አልክም። 45,000 ድርሃም ማሻአላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንክ ዩ ይሄን ብላኛለች። ያልክበትን ማስረጃ አቅርብ ሙባረክ። የለኝም ቮይስ አቅርብ። እሺ እናቱ ከደረስ አሁን ያንተ ተራ ነው። አቅርብ ማስረጃ ካለክ መኪና እንዳይቀጣኝ መጠየቅ አንድ ነገር ልንገርሽ። አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው የምናምነው እንጂ ያለ ማስረጃ ዝም ሰው ቆይ ወደ ማስረጃ ሳኔ በፊት ማለት ነው 40 የፈለኩት የመጠየቅ መብት አለኝ። 45,000 ድርሃም እዚህ ያላት 5,000 ድርሃም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ላንተ ያልነገርኩሽ ነው 5,000 ድርሃም ለሀቢባ አሁን የነገረችውን 5,000 ድርሃም እቺ ልጅ አውጥታ ካሳየች
ከ45,000 19 እኔ ጋ ነው። 26 እሱ አቀረ። ከ26 5,000 ድራም አሁን ታሳይና እኔ ብሩን ከፍላለሁ ያልኩበት ምክንያት ማለት ነው። እንደዚህ እጄ ላይ ያለ እኮ አይደለም ለእናቴ የሆነ ነገር ናገዛሁ ስሚኛን ነገር ሀቢባ አመጣጣ ልንገርሽ ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። እኔ ለሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹ ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ ያየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከሪ። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ ለሰው ሰጥቼ እየመጣው ስለሆነ 150,000 ብር ጎሎኛልና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላት መረጃ አለኝ። ይሄስ ምን ይባላል? ሳትመጣ እየመጣች ጨርሳ ብር ኢትዮጵያ ላይ። እሺ ጥሩ። ድምፅ አለኝ መረጃ አለኝ መካድ አልችልም። ኦኬ ጥሩ። ቅድም ብሩን የሰጠሁት ኒካ ካሰርም በኋላ ነው ብለሽኛል አይደል? ምን አልሽ? ቅድም ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰርም በኋላ ብለሽኛል አይደል? አዎ ጥሩ። ኒካ ያሰራችሁት ከኢትዮጵያ ስመጣ ከኤርፖርት ተቀብሎኝ በቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? አዎ። ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19,000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? አዎ አዎ። እኔ ካሽ ነው ያዝኩት። ይዘሽው ድርሃሙን ይዘሽ ሄደሽ በካሽ ድርሃሙን ይዘሽው ተመለሽ? አዎ አዎ። ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19,000 ድርሃም ከኢትዮጵያ ይዘሽ መጥተሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150,000 ብር ላክልኝ ብለሽው ታውቂያለሽ? እኔ አልተቸገርኩም። የሆነ ነገር ይሄ ከ10,000 19,000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎልኛል። ምክንያቱም ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ። ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150,000 ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየቁት። ስጠኝ አላልኩም። እኔ ስጠይቀኝ ከኔ ስትቀበል በዋትስአፕ እያናገረችኝ ስትሰጠኝ ደግሞ ልሳለሁ አለ። ኢማራት ከመጣሁ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150,000 ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትስአፕ ቮይስ ነው? አዎ። በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150,000 በዋትስአፕ እየጠየቅሽው ለምንድን ነው 19,000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጪ ያልቻልሽው? እንደገና አንድ ወጣው ትጎሎብኛል። ምክንያቱ እኔ በቃ እሱ መንገድ ታወጣለሽ አይደ አሰራልሻለሁ ስላለኝ ከወጣው መርየም እየገብቶኛል። ቆይ እኔ ስጨርስ ነው የምታወሪው። አንቺ ስጨርሽ እናወራለን። እኔ እየተጠባበቅን 19,000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19,000 ድርሃም የሚያህል ነገር አምጥተሽ ስትሰጪው ለሱ ለምን ምንም አይነት ማስረጃ አልያዝሽም? እሱ 150,000 ድርሃም 150,000 የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትስአፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩል አንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ በደልተው እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ማስረጃ እያስያዝኩ ነው ላይ ለ150,000 ዋትስአፕ እየጠየቅሽ እንዴት ነው አንቺ 19,000 ድርሃም ከኢትዮጵያ እኔ እንደውም ቅድም ሳትሄጂ መስሎኝ ነበረ እና ከኢትዮጵያ 19,000 ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አረጋለሁ ካልኩ ያ ነገር ካረኩ እንትን ደስ አይለኝም። ገባሽ?
ይሄ ብር ይሄ እንደዚህ ነው የማደርገው፣ ይሄ ደግሞ እንደዚህ ነው የማደርገው። ጸባይ ታውቃለህ፣ እሱም ማለት ነው ያውቃል። ይሄ እንደዚህ ነው የማውቀው፣ ይሄ ደግሞ እንደዚህ ነው የማደርገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። ያ ሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150 ሺህ ስትጠይቂው 19 ሺህ ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩ ስጠይቅ ብለሽዋል? ቮይስ አላኩም እኔ ኢማራት ከመጣው ይሰጣሃለው፣ አንቴ ጋር ከመጣው ይሰጣሃለው። የሆነ ነገር ገዝቼ 150 ሺህ ነው የሚፈልገው ስጠኝ ወይ ደግሞ እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። አዎ ሰርቼ እከፍላለሁ አልኩ። እጅሽ ላይ 19 ሺህ ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው? እንትን ነው እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልክም? ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ ምንድን ነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትም መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪው ማሪ። 150 ሺህ አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደልብኝ ስጠኝ አልኩ። ይሰጣሉ አለ። እሺ ትኬት ስለምን እሱ ቆረጠልሽ? ያንቺ ብር እያለሽ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለእሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ስጠይቅ ያለው ለምን እኔ ቦርሳ ውስጥ ነው አስቀመጥኩት። አዎ አልተፈተሽም? ፍተሻ እኮ አለ። ፍተሻ አለ ግን ማለት ነው ቦርሳ ውስጥ ነው አስቀመጥኩ። ስልኬ ጋር ቦርሳ አድርጌ አካውንት አለ። አይተውት ምንም አላሉ? ምንም አላሉ። ቤትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15 ሺህ ድርሃም ወደ ከይሮ ይዤ ልሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩን ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜን ትፈታኛለች? እሷ በህግ አለቅም ወላሂ አለቅም። የፈለግሽውን በይኝ እንጂ መጨረሻውን ለዚህች ልጅ አግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታገኝ ትክሰስ። እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅህ ያለውን ቮይስ አሰማና እንዴ። እኔ ቮይሱን ሰምቼ መረዳት እሷ ጋር አለ። ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አደረገው። መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ ይኸው ውሸት ነው ምን የጋለች አይደለም። ሙባረክ አለችኝ። አቤት አልኳት። ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድን ነው አበድረኝ የሚባለው አልኳት። እኔ ነኝ ካሁን በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው የመጣችው። ወላሂ ስማ ወላሂ አንዴ ቆይ እሺ ሙባረክ አንዴ አቁም። እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ? አይ እንትን ረሲት ስላለ ችግር የለውም። እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማር
ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከአስከፈ ከተዋወቃችሁ ጀምሮ አስረጅን ስላልኩሽ ከተዋወቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገዝቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርት እንትን በስነ ስርዓት እያወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው። ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው፣ ደግሜ አልጠይቀውም። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔ ስለ ወረቀት ምንም አላውቅም። አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም፣ ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮችን አለ ዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ፣ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የምደርስ የምፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼም አላውቅም። በቪዲዮም እንደዚህ ወጥቼም አላውቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የምፈልገው አይዴን እንደሰራል ብቻ ነው የምፈልገው። ወይ አይዴን ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃው ነው ቡዬ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽው? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው። እኔ 21,200 ምናምን 21,100 መሰለኝ 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባሁ ኦኬ። የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘርኩት። ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው አዲስ ላይ የሚቀረው ማለት። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000 ከዛ እኔ እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘርኩ አልሽ። 3,000 ድርሃም 9,000 እጄ ላይ አስቀምጬ ስንት ነው የሚቀረው? 9,000 ነው አስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘርኩ። ተሳስቼ ነው አይደለም፣ ተሳስቼ ነው። እሺ ተሳስቼ ነው። 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው።
ከ21 ሺህ ላይ 9 ሺህ ካረግሽማ ከ21 ሺህ 100 9 ሺህ ቦርሳዬ ላይ 12 ሺህ አትግባብኝ ስለፈጠረ ከአምላክ እንዴ ሀሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21 ሺህ 900 9 ሺህ ድርሃሙን ቦርሳዬ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12 ሺህ 100 ነው የሚሆነው። 12 ሺህ 2 ሺህ ነው እንጂ እንዴት ነው 2 ሺህ ማሪ? ከ21 ሺህ 100 ላይ 9 ሺህ ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ነው የሚቀረው። የሚቀረው 12 ሺህ 100 ነው የዘረዘርሽው ማለት ነው። 9 ሺህ ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ ከዛ ከ21 ሺህ 100 ላይ 9 ሺህ ድርሃሙን ቦርሳዬ ውስጥ ከተትኩና የቀረው ነው የሚቀረው 2 ሺህ ከ21 ሺህ 100 ላይ 9 ሺህ ሲነሳ 12 ሺህ 100 ነው የሚቀረውማ። ቆይ 2 ሺህ ነው የሚቀረው።